ጠቢብ ሴት ቤቷን ትሰራለች፣ ተላላ ሴት ግን በገዛ እጇ ታፈርሰዋለች። በህይወትሽ፣ በአገልግሎትሽ፣ በቤተሰብሽ፣ በማንኛውም የህይወት አቅጣጫ ተሰርቶ ያለቀ ነገር ወደ አንቺ ስለማይመጣ አንቺ መስሪያውን እግዚአብሔር ባንቺ ውስጥ ስላስቀመጠ ተነስተሽ ቤትሽን ስሪ። የሚሰራልሽ የለም። ምናልባት ደግሞ ሌሎች ሰዎችን የምትጠብቂ ካለ ሰዎች መጥተው አይደለም ያንቺን ቤት የሚሰሩት፣ ቤተሰቦች አይደለም ያንቺን ህይወት የሚሰሩት፣ ጓደኞች አይደለም መጥተው የሚሰሩልሽ። አልፎ አልፎ እግዚአብሔር የሆነ ነገር የተሰራ ይልክልሻል። ሁሌ ግን አይደለም። የምትሰሪው አንቺ ነሽ። ቤቷን የምትሰራው ሴት ሰበበኛ አይደለችም። እንዲህ ላደርግ ብዬ እንዲያደርጉኝ አትልም። ሰብራ ትሄዳለች። ይሄን ሰራ ነበር፣ አቅም የለኝም፣ ደሞዝ የለኝም፣ ሰው የለኝም፣ ንግድ ልጀምር ነበር ግን አቅሙ የለኝም አትልም። እግዚአብሔር ውስጥሽ ያስቀመጠው አቅም፣ የመስራት አቅም ማድረግ ብትቺ ብትነሺ 100% ውጤታማ ትሆኛለሽ።